ቀለል ያለ ምንም ፕሮሰስ የማይጠይቅ ቆንጆ የሆነ የቆስጣ እንግዲህ አሰራር ነው። እንደምታዩት በዚህ መልኩ ጠብሻለሁ። ትወዱታላችሁ። ለጾምም ይሆናል፣ እንዲሁም ደግሞ ለሆድ ድርቀትም በጣም ቆንጆ ነው። ሞክሩት። እንግዲህ ትወዱታላችሁ። በጣም ነው ማመሰግነው። ሰላም ውድና የተከበራችሁ የህይወዬ ቤተሰቦች እንዴት ናችሁ? በመጀመሪያ ላመሰግናችሁ ወዳችኋለሁ። ባለፈው የለቀቁትን ቪዲዮ ሼር በማድረግም እንዲሁም ኮሜንት በመጻፍም ደስታችሁን ገልጻችኋል። በጣም ወዳችኋለሁ። እንደምታዩት ነው ደግሞ ዛሬ ደግሞ ቀለል ያለው የቆስጣ አሰራር ነው ይዤ መጣሁት። ምንም ፕሮሰስ አይጠይቅም። በነገራችን ላይ በጣም ጣፋጭ እንዲሁም ደግሞ ለሆድ ድርቀት ለጾምም የሚሆን ነው። ጾመኞች ደግሞ ይህንን ብትጠቀሙ መልካም ነው በሚለው በማሰብ ነው። በጣም ነው ማመሰግናችሁ። እዚህ ጋር ደግሞ እንደምታዩት ኬል ይሉታል። እንግዲህ አበሻ ጎመንም አይደለም ግን እኔ ማቆ ኬል ነው የሚሉት። ስለዚህ ይሄንን በዚህ መልኩ በደንብ ይጠቡት። በነገራችን ላይ ለአይን የማይታዩት ብዙ እንትኖች አሉ። እነሱን በደንብ ዘፍስፈን ማጠብ ነው ያለብን። እኔ በደንብ አጥቤያለሁ ጊዜ ለመጠቀም። እንደምታዩት ድስት አረኩት ማለት ነው። ትንሽ ይመራል ጎመኑ ማለት ነው። ስለዚህ የተወሰነ ውሃ መደፋት አለበት። ስለዚህ ይሄንን ይሄው ሙቋ ነው ያረኩት እና እሱ እስከሚበስል ደግሞ እዚህ ጋር ነጭ ሽንኩርቱን እንፈጫለን ማለት ነው። እናንተ ከትፋችሁ መጨመር ትችላላችሁ። እኔ ይሄ ስላለኝ በዚህ መልክ ነው። ስለ ካሜራ አቀማመጥ ደግሞ ይቅርታ አድርጉልኝ። በጣም አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። አበረታቱኝ፣ ከጎኔ ሆኑልኝ። ሼር በማድረግ ላይክ በማድረግ ኮሜንት በመጻፍ ህይወዬ በርቺ በሉኝ። ሁሌ እንደምላችሁ ደግሞ ወደፊት ያማረ ነገር እንዲሁም ደግሞ የምትወዱትን ይዤ እመጣለሁ ብዬ ተስፋ አደርጋለሁ። በጣም አመሰግናችኋለሁ። እንግዲህ ሽንኩርቱን ዘይት ሳይጨምር እንደዚህ ጠብሳለሁ ማለት ነው። ሽንኩርቱን በዚህ መልኩ እንጠብሳለን። ከዛ ደግሞ ዘይት እንጨምራለን። ዘይት ይፈልጋል ቆስጣ አትክልቶች ያው ዘይት ይፈልጋል። ስለዚህ ዘይት እንጨምራለን ማለት ነው። በዚህ መልኩ እንጠብሳለን። ሞክሩት፣ የምር ሞክሩት። ኢቶች አብዛኛው ጊዜ ያው ሆዳችን ይደርቃል። ያው እንደምታዩት ያለንበት ሀገራት ወይም ያለንበት ያ ሁኔታዎች ይወስኑናል ማለት ነው። ስለዚህ እንደዚህ ከቻላችሁ ሞክሩት፣ ተጠቀሙት ማለት ነው። ነጭ ሽንኩርት አረኩበት። ብዙ ነው ነጭ ሽንኩርቱ። ስለዚህ ትንሽ ናራኩት። እንደምታዩት ተቀቀለ። ትንሽ ነው 10 ደቂቃ ነው የቀቀልኩት፣ ብዙም አይደለም። ስለዚህ ውሃ ስለማልፈልግ ውሃውን እንደዚህ ደፋሁት። በነገራችን እጄን ነው ያቃጠለኝ፣ ትኩስ ስለሆነ እጄን በጣም አቃጥሎኛል። በዚህ መልኩ ጉረድ አድርጌ ነው የከተፍኩት፣ ብዙም አይደለም። በነገራችን ላይ ቆስጣ አቅም የለውም። ይሄ ደግሞ ቶሎ አይበስልም። ለዛ ነው ትንሽ የቀቀልኩት። ደግሞ ስለሚመር ነው፣ ትንሽ ይመራል ጎመኑ። ያው የአበሻ ጎመን አይደለም ግን ኬል ነው የሚሉት እዚህ ሀገር ማለት ነው። ስለዚህ በዚህ መልኩ ደግሞ አሁን የቆስጣ እንደዚህ የቆስጣ እንትኖቹ እግሮች ነው የሚባለው። በዚህ መልኩ ሰብስቤ ድቅቅ አድርጌ ይከፍታለሁ ማለት ነው። በዚህ መልኩ ይከተፋል። በጣም ቀላል ነው በእውነት። ሙያ አይጠይቅ ምን አይል፣ በቃ ለራሳችን ለጤንነት። እዚህ ሀገር አሁን እኔ ያለሁበት ቤት ዞትር የሚያበዙት ስጋ ነው እና ይገርመኛል። ግን ለራሴ እኔ አትክልቶች እንደዚህ ይጠቀማለሁ። በነገራችን ላይ አትክልት ብዙ ጥቅም አለ፣ ብዙ ማለት ነው። ለጤና ብትሉ ለሁሉም ነገር ብዙ እንትን ይላል ማለት ነው። እነሱ አሁን ይሄ ምንድን ነው የሚሉት፣ ስለዚህ ይሄ ለራሴ ነው ማለት ነው። እዚህ በዚህ መልኩ ደግሞ ቅጠሉን ጎረድ ነው የምናደርገው፣ ብዙም አናደቆም። አቅም የለውም ቆስጣ። 5 ደቂቃ ራሱ ይበቃል፣ ብዙም እንትን አይልም። ስለዚህ ሙትት ነው የሚለው ማለት ነው። ስለዚህ አሁን በጠበስኩት እንትን ላይ አሁን ያዘጋጀሁትን ኬል ነው ያረኩት፣ ጎመኑን ማለት ነው።
ጎመኑን የተወሰነ ሰዓት እስከ 10 ደቂቃ ምናምን እንጠብሳለን ከዘይትና ከሽንኩርት ጋር ማለት ነው እንጠብሳለን ማለት ነው ያው ሙሉ ቪዲዮ ይዘን ከመጣን እንግዲህ እናንተም አታዩ ደቂቃ ብዙ ስለሚሆን ግን እያያችሁ እናንተም ደግሞ ሞር ትጠቀማላችሁ በሚለው ነው እና በጣም አመሰግናችሁ በነገራችን ላይ ማስታወቂያ አታሳልፉ ፕሊዝ ማስታወቂያ አታሳልፉ ማስታወቂያውን እንድትመለከቱ በአክብሮት ጠይቃችኋለሁ ያው ማስታወቂያ ስለሚያስፈልገኝ ማለት ነው እና እንዲሁም ደግሞ ያዘጋጀሁትን የቆስጣ እግሮቹን ነው የሚባለው ሰብስቤ ይኸው በዚህ መልኩ ከሱ ጋር ጠብሳል ከጎመን ጋር አብሮ ይጠበሳል ማለት ነው በዚህ መልኩ ይኸው እየጠበስኩ ነው ሰብስክራይብ ማድረጋችሁ እንዳትረሱ አበረታቱኝ የህውዬ ፋሚሊዎቼ ደግሞ ሞራላችሁ ወይ እንዴ ደስ የሚለኝ የተጻፈ ኮሜንቶች ሁሉ ሳነብ ደስ አለኝ እና አሁንም ቢሆን ጻፉልኝ እኔ ከምንም ደግሞ ያ ሰው ከተደሰተ በጣም ነው ደስ የሚለኝ እና ጎመኑን በዚህ መልኩ ጨመርኩት ለምታው ደቂቃ አድርጌ አልከተፍኩትም ምክንያቱም በጣም አቅም የለውም ቆስጣ ያው ጋዙ ትንሽ ራቀብኝ ካሜራ ማቀማመጡ ልክ አይደለም ብቻ ያው ጠንክሩበት የሆነ መስራት ካሰባችሁ በምንም ሆነ ተሰራላችሁ ውስጣችን ለስንፍና ከሌለ ማለት ነው ምቹ ቦታ እየጠበቀን ለምን በቻልነው አቅም መታገል አለብን ስለዚህ ጎመኔን በዚህ መልክ እያገለባበጥኩ እየጠበስኩ ነው እና ወዳቻለሁ እግዚአብሔር ይባርካችሁ እንግዲህ ተባረኩልኝ ይሄንን የሚያዩ አይኖች ሼር የሚያደርጉት ላይክ የሚያደርጉት እንዲሁም ደግሞ ኮሜንት የሚጽፉት እጆቻችሁ ይባረክ ተባረኩልኝ በጣም ነው የሚወዳችሁ በጣም ነው ማመሰግናችሁ እንግዲህ በዚህ መልኩ እንደምታዩት በጣም ነው የበሰለው እኔ እንደውም ብዙም አልጠበስኩትም እንደምታዩት በዚህ መልኩ በስሏል ማለት ነው አሁን ቃሪያ ምናምን ጨማምረን ምንም ማያስፈልግ እናንተ ከፈለጋችሁ ማጂ መረቅም የጎመን ምናምን መጠቀም ትችላላችሁ የአትክልት ማለት ነው እኔ ግን ምንም አልጨመርኩትም እኔ የሚወደው እንደዚህ ነው እነሱ የሚፈልጉት ይሆናል አይደለ ሌላ አሰራር አለው በነገራችን ላይ እኔ ቆስጣ ከሌላ ነገር ጋር ይሰራል ይዤ እመጣለሁ እነሱ የሚወዱት ማለት ነው አሰሮቹ የሚወዱት እኔ የሚወደው ደግሞ እንደዚህ በዳቦ መብላት በእንጀራ መብላት ትችላላችሁ በምንድን ነው የሚበላው እንዳትሉት በዳቦ ቤት ውስጥ ጋግራችሁም ሆነ ገስታችሁም ሆነ መብላት ትችላላችሁ በዚህ መልኩ ጨርሼው እንደምታዩት ዋው ደስ አይልም ያው እንጀራ አለኝ ዳቦ አለኝ በሱ ነው የሚባለው እናንተስ በዳቦ በተገዛ ዳቦ ቤት ውስጥ ጋግራችሁ ቂጣ ጋግራችሁ ብሉት ምን እንብላ አትበሉ ጊዜ ካላችሁ ሰዓት ካላችሁ ይሄ ደግሞ አሰሮቹ ማይቆጡት ከሆነ ደግሞ ቢቆጡም ደግሞ መልስ ስጡት አትፍሩ ድፍረታችሁ በቃ ማለት መብታችሁን አስከብሩት የምሬ ነው መብታችሁን አስከብሩት በጣም ወዳችሁ ይሄንን ቪዲዮ ሼር ላይክ በማድረግ ማስታወቂያንም ደግሞ አታሳልፉ ፕሊዝ ይውልኝ ወዳቻሉ ማስታወቂያ ካልታየ ምንም ትርጉም የለም ስለዚህ ማስታወቂያ ያያችሁ ህውዬ ደግሞ ከዚህ ሌላ ይዘሽ እንደምትመጪ ተስፋ እናደርጋለን ብላችሁ ኮሜንት ላይ ሐሳባችሁን አስቀምጡ ወዳቻለሁ